ምጥ ላይ ያሉ የጽንስ ክትትል እንዴት ነው የሚደረገው? በምን መሳሪያዎች ነው ክትትል የምናደርገው? የሚሉ ጉዳዮች ላይ ዛሬ ሰፋ ያለ ማብራሪያ ልሰጣችሁ ነው የመጣሁት። እኔ ዶክተር ጌታሁን እባላለሁ፣ የማህፀንና ጽንስ ሐኪም ነኝ። ይህ ቻናል እንዲህ አይነት ጠቃሚ መረጃዎች የማቀርብበት ነውና አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ላይክ ቢታደርጉም ደስ ይለኛል። ምጥ እንግዲህ ከባድ ህመም የሚሰማበት ለእናት በጣም ከባድ ጊዜ ነው። ከአጥንት መሰበር ጋር የሚስተካከል ህመም የሚሰማበትና በጣም ከባድ ጭንቀት፣ በጣም ከባድ ህመም ለእናት የሚሰማበት ጊዜ ነው። ይህንን ሁሉም ሰው ያውቃል። ያልተወራው የጽንሱ ስትሬስ ወይም የጽንሱ ጭንቀት ነው። በዛ ሰዓት እናት ብቻ ሳይሆን ምጥ ወቅት ልጁም ከባድ ጭንቀት፣ ከባድ ስትሬስ ውስጥ ነው ያለው። ያ ስትሬሱ ለምንድን ነው የሚመጣው ካልን ምጥ እንግዲህ ማህፀን ጽንስና እንግደ ልጅን ጨምቆ ከራሱ ወደ ውጭ ለማውጣት የሚገፋበት ሰዓት ነው። የሚጨምቅበት ራሱን የሚጨምቅበት ኮንትራክት የሚያደርግበት ሰዓት ነው። በዛ ሰዓት ቀድሞ ወደ ልጁ ይሄድ የነበረው ደምና ኒውትሪንቶች በሙሉ በጣም ይቀንሳሉ። ጽንስ እንግዲህ ሆድ ውስጥ እያለ የሚተነፍሰው የሚበላው በእምብርት በኩል ከእናት የሚሄደውን ኦክሲጅንና ንጥረ ነገሮችን ነው። ሌላ አማራጭ የለውም። ይሄ ኦክሲጅንና ሌሎች ንጥረ ነገሮች የሚሄደው ይህንን ተሸክሞ የሚሄደው ደም ሲቆም ልጁ ከባድ ጭንቀት ውስጥ ነው የሚገባው። ያኔ ልብ ምቱ መጨመር ወይም መቀነስ ይኖራል። ስለዚህ የልጁ ሁኔታ በጣም ክትትል፣ በጣም በቅርበት ክትትል ይጠይቃል። ያ ክትትል ካልተደረገ ግን ልጁን ልናጣው እንችላለን። ጽንሱን ልናጣው እንችላለን። 9 ወር ለፍታ ለረጅም ሰዓት አምጣ፣ ነገር ግን ልጁን ልታጣው ትችላለች። ለዚህ ነው ምጥ ላይ ያለች እናት አጠገብ ባለሙያ ቁጭ ብሎ የልጇን ልብ ምት እያዳመጠ ክትትል የሚደረገው። አስፈላጊነቱ የልጁን ህይወት ለመታደግ ነው። ከዛ በተጨማሪ የእናትም ህይወት ለመታደግ ምጥ ጊዜ በጣም ቅርበት ክትትል ያስፈልጋል። ታዲያ በምንድነው ክትትል የምናደርገው ካልን ሁለት አይነት መንገድ አለ። አንደኛው አልፎ አልፎ የሚደረግ ክትትል ሲሆን፣ ሁለተኛው ደግሞ በቀጣይነት የሚደረግ ክትትል ነው። አልፎ አልፎ የሚደረገውን ክትትል፣ ቀጣይነት ባለው የሚደረገውን ክትትል በጥንቃቄ ከደረገ ውጤት ላይ ያለው ልዩነት ብዙም አይደለም። ዋናው በጥንቃቄ በቅርበት ማየትን ይጠይቃል። አልፎ አልፎ ክትትል ለማድረግ የሚጠቅሙ መሳሪያዎች አንደኛው እቺ እናንተ የምትመለከቷት እቺ ስዕል ላይ የምትመለከቷት ፒናርድ ስቴቶስኮፕ ትባላለች ወይም ፌቶስኮፕ ትባላለች። በዚህች እናዳምጣለን አልፎ አልፎ። ያ ማለት በየ15 ደቂቃ ሊሆን ይችላል፣ በየ30 ደቂቃ ሊሆን ይችላል። እንደ ምጡና እንደ ልጅና እናት ሁኔታ በማየት ክትትል ይደረጋል። አልፎ አልፎ ነው። ያ ማለት ሁሌ ሆዷ ላይ እቺን መሳሪያ አድርጎ ማዳመጥ ሳይሆን በየ15 ደቂቃ ወይም በየ30 ደቂቃ፣ ሁለተኛ ደረጃ ምጥ ላይ ደግሞ በየ5 ደቂቃ ለ1 ደቂቃ ወይም ለ30 ሰከንድ የልጁን ልብ ምት ማዳመጥ ነው። እቺ መሳሪያ ምንድነው የምታደርገው? የልጁን ልብ ምት አጉልታ ታሰማናለች። በዛ ስንሰማ እንቆጥራለን። ቁጥሩ ኖርማል ነው አይደለም የሚለውን ቼክ እናደርጋለን። ኖርማል የጽንስ ልብ ምት 110 እስከ 160 ነው። ከ110 በታች ሲሆንም ከ160 በላይ ሲሆንም ኖርማል አይደለም። ያ ማለት ልጁ ላይ የሆነ ችግር አለ ማለት ነው። ልጁ እየታፈነ ነው ማለት ነው። ያንን መታፈን በጊዜ አክት ካላደረግ ነው ወይም ኦፕሬሽንም ካስፈለገ ወይም በመሳሪያ አግዘው ማዋለድም ካስፈለገ ወደዛ ሳንሄድም ደግሞ ወደ ጎን አድርገን ኦክሲጅን ሰተን ግሉኮስ ሰተን አይቪ ፍሉይድ ማለት ነው። ያንን አድርገን የልጁን ሁኔታ ካልመለስ ነው ልጁን ልናጣው እንችላለን። ልጁን ከማጣት ይችን አዳምጦ ችግር ካለ መፍትሄው ጋር መሄድ ነው። ለዛ ይጠቅመናል። በየ15 ደቂቃም በየ5 ደቂቃም በየ30 ደቂቃ የሚጡ ሁኔታና የልጁ እና የእናት ጠቅላላ ሁኔታው ነው ፍሪኩዌንሲውን የሚወስነው። ስለዚህ አልፎ አልፎ ነው የሚሰማው። በዚህ ሁሌ መተኛትን ሁሌ ማዳመጥን አይጠይቅም። በየ15 ደቂቃ እንዳልኳችሁ ወይም በየ5 ደቂቃ ወይም በየ30 ደቂቃ ክትትል ይደረጋል። ጥቅሟም ከኮንቲነሱ ብዙ የተራራቀ አይደለም። ነገር ግን አሁንም የምላችሁ በጣም በጥንቃቄ በቅርበት ማየትን ይጠይቃል። እቺ መሳሪያ ከእንጨት ልትሆን ትችላለች፣ ከብረት ሊሰራ ይችላል፣ ከፕላስቲክም ሊሆን ይችላል። ሌላ ምንም አይነት ባትሪ አያስፈልግም፣ መብራት አታስፈልግም፣ ጄል አትፈልግም። እንዲሁም ደግሞ ጨረር የላትም። ጀስት እንጨት ወይም ብረት ወይም በፕላስቲክ ትሰራለች።
የእሷ ትልቋ ሚስጥር ያለው ሼፕ ጋር ነው። ስለዚህ በዛ ሰምተን የልጁን ልብ ምት አጉልታ ስለምታሰማን የልጁን ልብ ምት ቆጥረን ኖርማል ወይ አይደለም የምለውን ነገር እንወስናለን። ኖርማል ካልሆነ አስፈላጊ እርምጃ እንወስዳለን። ኖርማል ከሆነ ደግሞ ክትትሉን እንቀጥላለን። ሁለተኛው አልፎ አልፎ ክትትል ለማድረግ የሚጠቅመን መሳሪያ እቺ ሃንድ ሄልድ ዶፕለር የምትባል ነች። ሃንድ ሄልድ ዶፕለር የምትባል መሳሪያ ኤሌክትሮኒክስ መሳሪያ ነች። የምትጠቀመው የድምፅ ሞገድ ነው። ጨረር የላትም። የድምፅ ሞገድ ነው የምትጠቀመው። እሷንም ለመጠቀም ያቺ መሳሪያ ታስፈልጋለች። ኤሌክትሮኒክስ ነች። የምትጠቀመው ባትሪ ያስፈልጋታል፣ ጄል ያስፈልጋታል። እነዚህ ነገሮችን አቀናጅተን እናት ሆድ ላይ የልጁ ልብ ምት በደንብ የሚሰማበት ወደ ጀርባው በኩል ያ ማለት የእናት ሳይሆን የልጁ ጀርባው በኩል ለይተን አይተን እዛ ጋር ስናስቀምጥ መሳሪያዋ ምን ታደርጋለች? የልጁን ልብ ምት አጉልታ ታሰማናለች። አንድ ሁለተኛ ደግሞ ይቺ መሳሪያ በጽሁፍም ታሳየናለች። የልጁን ልብ ምት በጽሁፍም ታሳየናለች። በዚህ መልክ ክትትል እናደርጋለን። ፍሪኩዌንሲው ከፒናርድ ስቴቶስኮፕ ከዚች መሳሪያ ጋር ተመሳሳይ ነው። በየ15 ደቂቃ ሊሆን ይችላል፣ በየ5 ደቂቃ ሊሆን ይችላል፣ በየ30 ደቂቃ ሊሆን ይችላል። የሚጡ ሁኔታ የልጅና የእናት ሁኔታ በማየት ነው። በእነሱ ሁኔታ ነው የሚወሰነው። ስለዚህ አልፎ አልፎ ክትትል ይደረጋል። ሳማራይዝ ሲያደርግ አልፎ አልፎ የሚደረገው ክትትል ላይ ብዙ የሚያሳስብ ችግር ከሌለ እናት ላይ ለምሳሌ ስኳር በሽታ ከሌለባት፣ የእርግዝና ግፊት፣ ሌላም ችግር ከሌለባት በዚች ክትትል ብናደርግ ከኮንቲኒየስ ሞኒተሪንጉ ብዙ የተራራቀ ለውጥ አይኖርም። ዋናው በቅርበት በየሰዓቱ ማየትን ይጠይቃል። ሁለተኛው አይነት ክትትል የሚጠቀመው ኮንቲኒየስ ፌታል ሞኒተሪንግ ነው። ኮንቲኒየስ ፌታል ሞኒተሪንግ ስንል በቀጣይነት ያ ማለት አንድ እናት በኮንቲኒየስ ፌታል ሞኒተሪንግ ፎሎ ትደረጋለች ማለት ምጥ ጀምሯት አልጋ ከያዘችበት እስክትወልድ ድረስ አልጋ ላይ ሆና ቀጣይነት ባለው ሁኔታ የሚከታተል ማሽን ከሆዷ ጋር ይታሰራል። ያ ማለት ሴንሰር ማለት ነው። ሁለት አይነት ሴንሰር አለ። ይሄ ማሽን ሲቲጂ ማሽን ነው። ይሄ ሲቲጂ ማሽን የሚያሳየን ምንድነው? የልጁን ልብ ምት ያሳየናል። ኮንትራክሽን ወይም ማህፀን መጨማደዱ ምን ያህል ፓወር አለው የሚለውን ነገር ፓወሩን ያሳየናል። ሌላው የልጁ ልብ ምት ማህፀን ሲጨማደድ ወይም ኮንትራክት ሲያደርግ ሚጡ ሲመጣ ምን አይነት ለውጥ ያሳያል የሚለውን ነገር ያሳየናል። የልብ ምቱን ለውጦች ያ ማለት ልብ ምቱ የሚቀንስበት፣ የሚጨምርበት እንዲሁም ደግሞ የሚለዋወጥበት ዲሴለሬሽን፣ አክሰለሬሽን፣ ቫሪዬሽን የምንላቸው ነገሮች አሉ። እነዚያን ነገሮችን በግልጽ ያሳየናል። ኮንቲኒየስ ስለሆነ በስክሪን ማየት እንችላለን። እንዲሁም ደግሞ በወረቀት ፕሪንት እያደረገ ማውጣት ይችላል። በጽሁፍ በወረቀት ፕሪንት አድርጎ ማውጣት የሚችል ማሽን ነው። ይሄ ማሽን እንግዲህ እንደኛ ሀገር ተሪሸሪ ሆስፒታሎች ያ ማለት ሪፈራል ሆስፒታሎች ላይ የተወሰኑ ላይ ነው የሚገኘው። ውድ ከመሆኑ የተነሳ አብዛኛው ሆስፒታሎች ላይ አይገኝም። ከጤና ጣቢያ እስከ ፕራይመሪ ሆስፒታል እንዲሁም ደግሞ ጀነራል ሆስፒታሎች ላይ የምንጠቀመው የቅድሞቹ እነዚህ ሃንድ ሄልድ ዶፕለር እና ፒናርድ ስቴቶስኮፕን ነው የምንጠቀመው። ልዩነት ብዙም የላቸውም። ጥንቃቄ ነው የሚጠይቀው ብያቸዋለሁ። ኮንቲኒየስ ፌታል ሞኒተሪንግ ላይ ማሽኑ የምንጠቀመው አንደኛ የድምፅ ሞገድ ነው፣ ጨረር የለውም። ሁለተኛ በዚህ ክትትል ስናደርግ አንድ እናት ምጥ ጀምሯት በዚህ ክትትል እንድናደርግ ከወሰንን ጊዜ ጀምረን እስክትወልድ ድረስ ምንድነው የምናደርገው? ሴንሰሩን ሁለት ሴንሰር አለ። አንደኛው የልጁን ልብ ምት የሚከታተል፣ ሁለተኛው ደግሞ ምጡን የሚከታተል አለ። ሁለቱን ሴንሰር ከእናት ሆድ ጋር አስረን እንጠብቃለን። ያ የታሰረው ሴንሰር ደግሞ ከሞኒተሩ ከስክሪኑ ጋር በምን ይገናኛል? በኬብል ይገናኛል። ሞኒተሩ ላይ ምንድነው የምናየው? የልጁን ልብ ምት እናያለን። ቅድም ያልኳችሁን የሚጡን ሁኔታ እንከታተላለን። የልጁ ልብ ምት ደግሞ ልውውጦቹን፣ መቀነሱን፣ መጨመሩን እናያለን ማለት ነው። ለዚህ ማሽኑ ያስፈልገናል፣ ጄል ያስፈልገናል። ማሽኑን ነግሬያችኋለሁ፣ ጨረር የለውም፣ የድምፅ ሞገድ ነው የሚጠቀመው። ስለዚህ በዚህ ሁኔታ የልጅ ልብ ምት እንከታተላለን። በዋናነት የምንከታተልባቸው መንገዶች እነዚህ ናቸው። ኮንቲኒየስ ቀጣይነት ያለውም በዚህ በትልቁ ማሽን የሚሆን በእነዚህ በሁለቱ ማሽኖችም ቢሆን ክትትሉ በጥንቃቄ መሆን አለበት። በጥንቃቄ ካልሆነ ልጁን ልናጣው እንችላለን። የመጀመሪያ። ሁለተኛ ማህፀኗን ልናጣው እንችላለን። ሶስተኛ ላይ ደግሞ እነዚህ ሁለቱን ካጣን በኋላ እናት ህይወት ያልፋል። ቀላል ምሳሌ ቢሰጣችሁ ክትትል እየተደረገ
የልጁ ልብ ምት ለምሳሌ በፊት የወሊድ ኦፕሬሽን ጠባሳ ያላት እናት ላይ ቢሆንና የልጁ ልብ ምት ሲለዋወጥ ሲቀንስ አስፈላጊ እርምጃ ወይም በሲዜሪያን ዴሊቨሪ ሲኤስ ሰርተን ልጁን ካላዋለድ ነው ቀጣዩ ምንድነው? ማህፀን ፈንድቶ ሊሆን ይችላል። ማህፀን ፈንድቶ ከሆነ ደግሞ ትንሽ እየቆየ ትልቅ ደም ስሮች ከተጎዱ ማህፀን መፈንዳቱ እስከ ብልት ድረስ ወደታች ከተጠጋ እንዲሁም ሌሎች ነገሮች አሉ። እነዚያ ነገሮች ካሉ ማህፀን ማውጣት አለበት። ምክንያቱም እዛው መቆየቱ የእናት ህይወት አደጋ ላይ ስለሚጥል ነው። ክትትል ባለመደረጉ ምንድነው የሚመጣው? ማህፀን መተርተር ይመጣል። ልጅ አጣን ማለት ነው። ከዛ ቀጥለን ምንድነው የምናጣው? ማህፀኗን አጣን ማለት ነው። ማህፀኗን አጣም ወዲያው ወይም በአስቸኳይ ሰርጀሪ ተሰርቶ ማህፀኗን አውጥቶ ወይም እዛውም ሰፍቶ ደም ካላቆምን የእናት ህይወት ያልፋል። ምጥ ወቅት ክትትል የሚደረገው የልጅውን ህይወት፣ የእናት ህይወት እንዲሁም ደግሞ ቀጣይ የመውለድ እድሏን ለማስጠበቅ እጅግ በጣም ወሳኝና አስፈላጊ ነው። በሁለቱም ቢሆን በሁለቱም መንገድ ኮንቲኒየስ የሚሆን ኢንተርሚተንት ማለት ቀጣይነት ባለው የሚሆን አልፎ አልፎ በሚደረገው ክትትል እነዚህን ሶስቶቹን ደህንነትና ጤንነትን ለመጠበቅ የሚደረግ የህክምና አገልግሎት ነው። ስለዚህ እዚህ የሚታዩት የምትመለከቱት እናንተ ይህንን ክትትል ኦልዌይዝ ከባለሙያዎች ጋር መተባበር አለባችሁ። አስፈላጊውን ነገር ለባለሙያዎች ትብብር ማድረግ አለባችሁ። መቃወም የለባችሁ። ከነዚህ ከሁለት ነገሮች በተጨማሪ የልጅና የእናት ደህንነት ማወቅ ምንችላቸው ሌሎች መንገዶችም አሉ። ለእናንተ አሁን የሚያስፈልጉት እነዚህ ስለሆኑ ነው። እነዚህ ብቻ አይደሉም፣ ሌሎች መንገዶችም አሉ። እንደኛ ሀገር የሚታገኟቸውና ጥያቄ የሚሆንባቸው እነዚህ ስለሆኑ ነው የነገርኳችሁ። ከዛ በተጨማሪ የልጅነት ደህንነት የሚያሳዩ የእንሽርቷ ሁኔታ፣ የሚጡ አካሄድ፣ እነዚህ ነገሮች በጣም አስፈላጊ ናቸው። ትብብር እንድታደርጉ ከባለሙያ ጋር በስምምነት አገልግሎቱን እንድታገኙ የእናንተ ደህንነት እንድታስጠብቁ እላለሁ። ኦልዌይዝ ከባለሙያ ጋር ተስማምታችሁ በፍቅር የሚደረገው ነገር ለምን እንደሆነ ቢትጠይቋቸው ይነግሯችኋል። ስለዚህ ግር ያላችሁ ነገር ካለ ሌላ ጊዜም ጠይቁኝ፣ እነግራችኋለሁ። ይሄንን የጠየቀችኝ እህቴ እጅግ በጣም አድርጌ አመሰግናለሁ። ምክንያቱም ይሄ ሁሉም ሰው ማወቅ ያለበት ነውና ይህንን ጥያቄ ስላነሳች እጅግ አድርጌ አመሰግናለሁ። የዛሬ ቆይታችን ይህን ይመስል ነበረ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ይህንን ቻናል ሰብስክራይብ አድርጋችሁ የእናንተ የመረጃ መስኮት ነውና ሰብስክራይብ አድርጋችሁ ለሌሎች ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ቦክስ ክፍት ነው ሁሌም ሀሳብ አስተያየታችሁን እየሰጣችሁ ለሌሎች ሼር እያደረጋችሁ ላይክ እያደረጋችሁ ቢታበረታቱ ለእናንተ ጠቃሚ መረጃ ማቀርብበት መስኮት ስለሆነ አብራችሁኝ እንድትሆኑ እላለሁ። ሌላ ጊዜ በሌላ ርዕሰ ጉዳይ እስክንመጣ ድረስ ሰላም ሁኑልኝ። እወዳችኋለሁ።